ሰላም ፓርት 3 እንዴት ወደ ቤት ደላላ በመግባት ኤጀንት መሆን እንችላለን የሚለውን እናያለን። ቀጥታ ወደ አፕሊኬሽኑ ከገባን በኋላ ሆም ውስጥ ሲወስደን ፕሮፋይል የምትለዋን ተጭነን ወደ ፕሮፋይላችን ሲያስገባን ወደ ላይ እናደርገውና ቢካም አን ኤጀንት የምትለዋን ሰሌክት እናደርጋለን። ፕሮፋይል ኤዲት ከማድረግ እንጀምራለን። ቀጥታ ወደ ጋለሪያችን ገብተን የምንፈልገውን ፒክቸር ሰሌክት ካደረግን በኋላ ፕሮፋይላችንን ሴቭ እናደርጋለን። ፕሮፋይላችንን ሴቭ አድርገን እንደጨረስን ፐርሰናል ዲቴሎቻችን ስለተሞሉ ቀጥታ ኤጀንት ዲቴል የሚረጋው ገብተን ባዮአችንን አድ እናደርጋለን ማለት ነው። እንደዚህ አድርገን ባዮአችንን አድ አድርገን እንደጨረስን ኤሪያው ፎከስ ሚለው ጋር እንገባና የት ቦታ ላይ ፎከስ እንደምናደርግ አድ እናደርጋለን ማለት ነው። ኤሪያው ፎከስ አድ አድርገን ስንጨርስ ስፔሻላይዜሽናችን ጋር እንገባና ስፔሻላይዜሽናችንን አድ እናደርጋለን ማለት ነው። ያንን ስንጨርስ ሶሻል ሚዲያ ሊንኮቻችንን አድ እናደርጋለን፣ የምንጠቀማቸውን ሶሻል ሚዲያዎች ማለት ነው። ይህ ደግሞ የሚጠቅመን ሰዎች በቀላሉ ተጨማሪ ኢንፎርሜሽን ሲፈልጉ ሶሻል ሚዲያዎቻችንን ተጠቅመው በቀላሉ አክሰስ ማድረግ እንዲችሉ ይረዳቸዋል ማለት ነው። ያን ስንጨርስ ሴቭ ቼንጅ እንለዋለን። ሴቭ ቼንጅ ስንለው ሰክሰስፉል ብሎ ያመጣልናል ማለት ነው። ስለዚህ በቀላሉ ወደ ቤት ደላላ ገብተን ኤጀንት መሆን ቻልን ማለት ነው። አመሰግናለሁ።